እነዚህ ብዙ ጊዜ ለስላብ ስራ ብዙዎቻችሁ ሳይ ባለ 32 ባለ 25 ስላቦች ባለ የሪጅድ ኮንዲቶች ትጠቀማላችሁ። እሱ መጠቀም ምንድነው ችግሩ? ብዙ ጊዜ አንድ ኬብል ነው ሊችል የሚችለው። ባለ 25 ወይ ባለ 32 ሪጅድ ብንጠቀም ከአንድ ገመድ በላይ አያሳልፍልንም ማለት ነው። ስለዚህ እዚህ ጋር የተጠቀመው እንደምታዩት በጣም ጠንካራ የሆነ ኦሪጂናል የሆነ ባለ 50 ፒቪሲ ፓይፕ ነው የተጠቀመው። ስለዚህ እዚህ ፓይፕ ላይ እንደፈለግን አሁን እዚህኛው ላይ ባለ ሁለት ባለ 25 ጎሮሮ ኮንዲት ወይም ሪጅድ ኮንዲት ማስገባት እንችላለን ማለት። ስለዚህ ይሄኛው እንደ ጂ ፕላስ 3 ስለሆነ ባለ 50 ይበቃኛል ብዬ ነው ኦቨር ከዛ በላይ መጠቀም ባለ 75ም ከዛም በላይ ማድረግ በጣም ፍሪ የሆነ ስፔስ ይዘን ራይዘራችን በጣም በዳው ማንሆል ስለሌለው ነው እንጂ ራይዘር በዚህ ብቻ መሆን ያነበረበት። ስለዚህ ማንሆል ስለሌለው እንደ ማንሆል ስለምንጠቀማቸው ራይዘሮቹ ባለ 50 ወይም ባለ 75 ፒቪሲ ፓይፕ በመጠቀም የፈለግነው ያህል ገመድ በዚህ ልክ ማሻገር እንችላለን ማለት ነው። ስለዚህ እዚህ ጋር ጂ ፕላስ 3 ስለሆነ ከፈለኩኝ አንዱ ለአንደኛው ፍሎር አንዱ ለሁለተኛው አንዱ ለሶስተኛው አድርጌ መጠቀም ይችላሉ። አንዱ ደግሞ ለዳታና ለፋየር አላርምና ለዳታ ኬብሎች መተላለፊያ ይሆናል ማለት ነው። ስለዚህ ከታችኛው ቤት ወይም ከታችኛው ፍሎር ወደ ላይኛው ፍሎር የሚያመጣልኝ ዋናው መንገድ ይሄ ነው ማለት ነው። ስለዚህ ይሄ ራይዘር ይባላል። ከዛ በኋላ ከዚህ ራይዘር ተነስቶ በዚህኛው እንደወረደ ብሬከሮች አሉኝ። ብሬከር ወይም ማስተር ሜን ዲስትሪቢዩሽን ቦርድ አለኝ። ስለዚህ ከዛ ሜን ዲስትሪቢዩሽን ቦርድ ተነስተው ወደ የተለያዩ ክፍሎች የሚሰራጩ ገመዶች ደግሞ ከዚህ ነው የሚነሱት ማለት ነው። ንጹህ ኤሌክትሪካልና ፊኒሺንግ ለማንኛውም አይነት የኤሌክትሪካልና የፊኒሺንግ ስራዎች እኛን ማግኘት ትችላላችሁ። ስልካችን ባዮ ላይ ያለ። ይመቻችሁ። ኮፒ ሊንክ፣ ሼር፣ ላይክ እንዳይረሳ። ያው ሰሞኑ ቪዲዮዎቻችን እየታዩ አይደለም። የ200 ቪው ልክፍት ይዞናል። ስለዚህ በደንብ ኮፒ ሊንክ እያደረጋችሁ ሼር ላይክ እያደረጋችሁ ለብዙዎች እንድታዳርሱ ጠይቃችኋለሁ። ይመቻችሁ።